አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። እንዴት ናችሁ? አባይብ ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም። እናንተ እንዴት ናችሁልኝ? አዲስ ቤተሰቦች አህለን እትፈደሉ ብለናል። ነባሮች ደግሞ እንዴት ናችሁ? ደህና ናችሁልን ወይ እያለን ዛሬ በአዲስ ቪዲዮ መጥተናል ማለት ነው። እንግዲህ ይህ አዲስ ቪዲዮ ፊት ለፊት ላይ የምታዩት የኬክ አሰራር ነው ማለት ነው። ይህን የመሰለ ኬክ ለመስራት ምን ምን ግብአት እንደሚያስፈልገን አሳያችኋለሁ ማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተመልከቱ ትላለሁ። እንግዲህ ይህን የመሰለ ኬክ ለመስራት የሚያስፈልገን ግብአት እዚህ ጋር የምታዩቸው 3 እንቁላል እናፈርጠዋለን ማለት ነው። ከዛ ካፈረጥነው በኋላ እናመስለዋለን አይደል የሚባለው? እናመስለዋለን። እና ውድ ተመልካቾች በዚህ መልኩ እንቁላሉን አፍልጬ ጨርሻለሁ ማለት ነው። በደንብ አድርጌ እመታዋለሁ ማለት ነው። በደንብ አድርገን የምንመታው አንደኛ የሆነ ክብድ ያለ ኬክ አይሆንብንም ማለት ነው። እናንተ እንትን ማለት ትችላላችሁ። ስኳሩን መቀነስም መጨመርም ትችላላችሁ ማለት ነው። እንደናንተ ፍላጎት ነው። እኔ እዚህ ጋር ይህን ያክል ብዬ አልጠቀስኩላችሁም ማለት ነው። ያው ስኳር እንጨምርበታለን የሚለውን ለማሳየት ያክል ነው። በእርግጥ ሁላችሁም ኬክ ምን እንደሚጨመርበት አይጠፋችሁም። ነገር ግን አመጣጥሙ ላይ ነው ማስተካከል ያለብን ማለት ነው። እየሄድኩኝ ነው። ያው ከተሰማችሁ እያወራሁ እሄዳለሁ እና ማለት ነው። እንደዚህ አድርገን እንቁላሉን ጨምረናል። ቀጣይ ስኳሩን አድርገናል። ይህን ባንድ ካደረግን በኋላ በደንብ አድርገን እንመታዋለን ማለት ነው። በደንብ አድርገን ማለት ነው። በእርግጥ በመፍጫ መፍጨት ትችላላችሁ። እኔ ግን ትንሽ ስለሆነ በእጄ ነው እንትን የምልመሳ ይሄ ምንድነው ማዋህደው ማለት ነው። እናንተ በመፍጫ መፍጨት ትችላላችሁ። በእጃችሁም እንደዚህ ማማሰል ትችላላችሁ ማለት ነው። እና እንደዚህ አድርገን ከጨረስን በኋላ የምናደርገው ፒኬን ይሄ ምንድነው ሀሊብ ፓውደር ነው የጨመርኩት ማለት ነው። እሱም እንደዚህ አድርገን በደንብ እንመታዋለን። በደንብ እና እንደዚህ በደንብ አዋህደን ማለት ነው። ቀጥታ ደግሞ የምንጨምረው ቫኒላ ነው ማለት ነው። እናንተ ፓውደሩን መጨመር ትችላላችሁ። እኔ ግን ስለሆነልኝ ይህንን ነው ያደረኩት ማለት ነው። በእርግጥ ሁለቱንም መጠቀም ትችላላችሁ። የሆነ ግን ብቻ ስለሆነልኝ ይህንን መጠቀም ካለሁት ማለት ነው። እና እንደዚህ አድርገን ካዋህድን በኋላ ይሄ ጨው ጨምሩበት ትንሽ ማለት ነው። ሳይበዛ ትንሽዬ ጨው አድርጉበት። ከዛ በደንብ አድርጋችሁ አማስሉት። ከዛ ደግሞ በመጨረሻ ዘይቱን እንጨምረው። ዘይቱን ከጨመርኩት በኋላ በደንብ አድርጌ አሁን አማስለዋለሁ። አማስዬ ከጨረስኩኝ በኋላ ደግሞ አድርጌ አማስዬ ከጨረስኩኝ በኋላ መጨረሻ ላይ የማደርገው ቤኪንግ ፓውደር ማለት ነው። የምጨምረው እንደምታዩት 1
ኬኩ ትንሽ ስለሆነ ነው የምንሰራው እንጂ በብዛት እንደማነሱ እናንተ መጨመር መቀነስ ትችላላችሁ ማለት ነው። ከዛ ደግሞ እንደዚህ አድርጌ ካዋሃድኩት በኋላ ዱቄቱን ነው የምጨምረው። ዱቄቱን ነው የምጨምረው ዝግ ማለት ነው። እነፋዋለሁ። እናንተ ያለ መንፋት ትችላላችሁ፣ ግን ሲነፋ ኬኩ ይነፋል ይባላል። ለእኔ ግን ያው ለምን እንደሆነ አላውቅም፣ ግን የተወሰነ ልዩነት ይኖረዋል። በእርግጥ ጠንካራ ዱቄቶች የተገራዙት ይቀራሉ ማለት ነው። እና እንደዚህ አድርገን ከጨረስን በኋላ ዱቄቱን ቀስ አድርገን እናማስለዋለን ማለት ነው። እንዳይረጠረጥብን በደንብ አድርገን እናማስለዋለን። እንደዚህ ካማሰልነው በኋላ ቀስ ቀስ እያደረግን የሚቀረውን ዱቄት ደግሞ እንነፋዋለን ማለት ነው። በነገራችን ላይ ቤት ተዘግቶብኛል። ቤት ውስጥ ለማውራት እራሱ ጨንቆኛል ማለት ነው። እዚህ ጋር እንደምታዩት ማሻአላህ ወይ ሲያምር እና በዚህ መልኩ አማስለን ጨርሰናል። ኬካችንን አብክተን ጨርሰናል ማለት ነው። አብክተን ነው ወይም ሰርተን መፍሰሽ። ስለዚህ ማለት ነው በዚህ መልኩ ከሆነን በኋላ መጥበሻችንን እናዘገጃጃለን። ከዛ መጥበሻው ላይ እንትን እናደርጋለን፣ ዘይት እናደርግበታለን፣ እንቀባዋለን። ከዛ ደግሞ ዱቄት ከላይ ነስነስ እናደርጋለን። ይሄ ዳቦ አላልኩም፣ ኬኩን እናደርግብን ማለት ነው። ማሻአላ ተባረከ ረህማን አጅኑ በጣም ያምራል ማለት ነው። እዚህ ጋር መጥበሻችንን አዘጋጅተናል። ዘይት ቀባ ቀባ እናደርገዋለን። ከቀባነው በኋላ እንደነገርኳችሁ ትንሽ ዱቄት ነስነስ እናደርግበታለን ማለት ነው። ለምን ጌጡ የኬኩ ስር ያለው እንዳይቃጠልብን ማለት ነው።
እንደምታዩት መጥበሻችን እቃ ላይ አድርገናል፣ መጋገሪያችን ሳህን ላይ ማለት ነው። እንግዲህ እንሻላ ወደ መጥበሻ እየወሰድኩት ነው፣ ወደ ጋዙ። መጥበሻ ሚሳት አደደች ጠብሳሉ እንዲሁ። ለማንኛውም አሁን ፍሮን ውስጥ አስገብቸዋለሁ። ማሻላ አያችሁን ሲያምር፣ እንዴት አባት ያምራል። በነገራችን ላይ የበሰለ አይመስለኝም፣ ግን እንዴት እንደነፋ እያያችሁት ነው አይደለ? እንዴት እንደተነፋ። ከዛ መብሰልና ለመብሰሉን ለማወቅ ከትንሽ በስንትሪ እንጨት ውስጡ በትከቱትና ስታወጡት የሆነ ረጠብ ያለ ነገር ይወጣል ማለት ነው። ያ ማለት አልበሰለም ማለት ነው። ስለዚህ አሁን እኔ መበሰልልኝ ማለት ነው። ለተወሰነ ደቂቃ እስከሚበስል ድረስ አምናለሁ ማለት ነው። እናም እዚህ ጋ እንደምታዩት ኬኩ በዚህ መልኩ በስሏል ማለት ነው። ማሻላ ተባረክ ረህማን ብላያ። እናንተም በቤታችሁ ሰርታችሁ የሚመስል ኬክ ብሉ ላለሁኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። በቀጣይ ቪዲዮ እስከምንገናኝ ደህና ዋሉ እያልኩኝ ኬኩን ወደ ቆረሳ እንሄዳለን ማለት ነው።